በዛሬው ቪዲዮ ኮምፒውተራችሁ ቀርፋፋ የሆነ ካስቸገራችሁና ስፒዱን ለመጨመር ከፈለጋችሁ ቀላል ሜተድ አለ። በመጀመሪያ ምን እናደርጋለን? እዚህ ሰርች ባር ላይ እንመጣና ራን ብለን እንጽፋለን። ልክ ራን ብለን ስንጽፍ እንደዚህ አይነት ራን ሲስተም ይመጣል። አንድ ጊዜ ክሊክ እናደርጋለን። ይሄኛው እንደዚህ ራን አድርጋችሁ ጽፋችሁ እንደዚህ አይነት ፖፕ አፕ ሜሴጅ ካልመጣላችሁ ምን ታደርጋላችሁ? ከኪቦርዳችሁ ላይ ሄዳችሁ ዊንዶ ፕላስ አር ትነካላችሁ። ልክ ዊንዶ ፕላስ አር ስመጣ እዚህኛው ቦታ ላይ ምን ብለን እንጽፋለን? ms config። ልክ ms config ብለን ከጻፍን በኋላ ኦኬ እንላለን። ልክ ኦኬ ስንል አንድ ፖፕ አፕ ሜሴጅ ይመጣል። እንደዚህ አይነት ፖፕ አፕ ሜሴጅ ይመጣል። እንደዚህ አይነት ፖፕ አፕ ሜሴጅ ከመጣ በኋላ እዚች ጋር ቡት ምትሏን እንነካለን። ልክ ቡት ምትሏን ከነካን በኋላ አድቫንስ ምትል ኦፕሽን አለች። ልክ አድቫንስ ምትሏን ኦፕሽን ስንነካ እዚህ ጋር ነምበር ኦፍ ፕሮሰሰር አንድ ነው የምለው። ስለዚህ እኛውን ቼኳን አንቼክ እናደርግና ነምበር ኦፍ ፕሮሰሰሩን ስንት እናደርጋለን? እዚህ ጋር ሃይስት ነው። ስለዚህ ሃይስት አሁን ምሳሌ የእናንተ ሃይስት ማክሲማም ነምበሩ 4 ከሆነ 4 ታደርጋላችሁ፣ 8 ከሆነ 8 ታደርጋላችሁ። የኔ አሁን ለምሳሌ ሃይስት ነምበሩ የትኛው ነው? 16 ነው። ስለዚህ ነምበር ኦፍ ፕሮሰሰር ስንት ታደርጋለሁ? 16 ታደርጋለሁ ማለት ነው። ሃይ ስፒድ እንዲኖረው ቀርፋፋ የሆነ ካስቸገራችሁ ነምበር ኦፍ ፕሮሰሰሩን 16 ሃይስት ነምበሩን ትመርጣላችሁ ማለት ነው። ከዛን እዚህ ጋር ኦኬ ብላችሁ ትወጣላችሁ። እዚህ ጋርም አፕላይ ከዛን ኦኬ ትላላችሁ ማለት ነው። ልክ ኦኬ ስትሉ እንደዚህ ይላል you may need to restart your computer to apply this change ይላል። ስለዚህ ይሄኛው ሪስታርት ታደርጋላችሁ። ከዛን ኮምፒውተራችሁ ሪስታርት ብሎ እንደገና ይነሳል። ከዛ በኋላ ከመጀመሪያው የፈጠነና የተሻለ ፍጥነት ያለው ኮምፒውተር ይሆናል ማለት ነው። እንደዚህ አይነት ቴክ ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።